አይ ዚና 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 ለደቂቃ ወይም ለሰከንድ በምንሰራቸው ወንጀሎች የምናጣቸው ነገሮች ልባችን የማይረጋጋበት ገንዘባችንን ቆጥረን ደስታም ማናገኝበት እንበላለን እንጠጣለን መረጋጋቱ የሚጠፋበት ከሰው ጋር አብረን እኛ ምንስቃለን ውስጣችን ሳይሰቅ ምንሸበርበት ቀብር ላይም ደግሞ ለጥበት ደረጃ የሚሆንብን የምንሰራበት እሱም ዝሙት ነው። ዝሙትን እንዳትቀርቡ እሱ መንገድነቱ ከፍ ይላል አላህ Subhanahu Wa Ta'ala። አላህም ያስጠነቅቀናል ወደዚህ ቦታም እንዳንቀርብ ይከለክለናል። ለዚህም ነው ነብዩ አለይሂ ሰላቱ ወሰለም በሰውነታችሁ ውስጥ አንድ ቁራጭ ስጋ አለች አሉ። ያቺ ቁራጭ ስጋ ከተስተካከለች ስራዎቻችሁ ሁሉ ይስተካከላል። ያቺ ቁራጭ ስጋ ከተበላሸች ስራዎቻችሁ ሁሉ ይበላሻሉ። አዋጅ አሉ ሰለዋቱላሂ ወሰላሙ ዐለይሂ። እሷም ቀልብ ናት አሉ። ጌታዬ ሆይ ቀልባችንን አንተ በምትወደው አንተ ባዘዝከው እንዲሆንልን አንተን እንማጸናለን። መጨረሻችንም ካዘንክባቸው ባሪያዎችና ቀብራቸው ከሚጠብባቸው ሰዎች እንዳንሆን አንተን እንማጸናለን። ያማረች ቀልብ ስላንተ ታላቅነት ሲወሳ ከምትፈራ ቀልብ አንተ አድርገን። ወጣትነት እድሜያችንም ያልተፈቀደልን ዚና ላይ ከመውደቅ ባንተ እንጠበቃለን ያ አርሐመር ራሒም።